አላህ እንድትሞቱ ይፈልጋል። ሰው ከመሞቱ በፊት መሞት አለበት። አስተውሉ፣ ስለ አካላዊ ሞት አይደለም እኔ እያወራችሁ ያለሁት። ይህ ስጋዊ ሞት ባትፈልጉትም በተፈጥሮ የሚመጣ የሞት አይነት ነው። የተወለደ ማንኛውም ነገር ይሞታል። እኔ መሞት አለባችሁ እያልኩ ያለሁት ፍቃደኛ በመሆን ወደ ሞት ራሱ የሚደረግ ዝላይን ነው። አሁን በሕይወት እያላችሁ ከማንነታችሁ መሞት ያለበትን ማንነታችሁን ነው መግደል አለባችሁ የምላችሁ። ይህ ሕይወታችሁ ከማህበረሰቡ የሕይወት ስርዓት የሰበሰባችሁት የውሸት የሕይወት ስርዓት ነው። ለዛም ነው የአምላካችን ቃል ከአምላካችን የወረደልን። ይህ የአምላካችን ቃል ብቻ ነው ትክክለኛውን ሕይወት ትኖሩ ዘንድ የሚረዳችሁ። ለዚህ ዓለም የሕይወት ስርዓት ሙቱ፣ ለመንፈሳዊው የሕይወት ስርዓትም ሕያዋን ትሆናላችሁ። የአላህ ሱብሓነሁ ወተዓላ ቃል ይህንን በውስጣችሁ የተሸከማችሁትን የውሸት ማንነት መግደል ይችላል። አዲስ መለኮታዊ ሕይወትንም ያላብዛችኋል። አላህ እንድትሞቱ ይፈልጋል። ሞታችሁ ዳግም እንድትወለዱ ይሻል። እንግዲያው ለአላህ ሕያዋን መሆን ካሻችሁ ራሳችሁን ግደሉ። መጥፎ ምግባሮቻችሁን ግደሉ። የውሸት ማንነቶቻችሁን በአላህ መለኮታዊ እሳት አቃጥሉ። ሕያዋንና በአምላክ ብርሃን የተሞላችሁ ትሆናላችሁ። እናንተ ግን ለመሞት ዝግጁ አይደላችሁም። ለአምላክ እጃችሁን ለመስጠት ለመማረክ አልፈቀዳችሁም። ከውሸተኛው የሕይወት ስርዓት ጋር ተጣብቃችሁ ቀርታችኋል። መላቀቅን አትፈልጉም። አምላክ ወደ ልባችሁ ገብቶ ስራውን እንዲሰራ የልባችሁን በር አልከፈታችሁለትም። ይህ አሳዛኝ ታሪካችን ነው። ከቆሸሸው ሕይወታችን ጋር የፍቅር ቃል ኪዳን ገብታችኋል። ይህንን የውሸት ቃል ኪዳን ማፍረስ አትሹም። አንድ ሰው ቢያስከፋችሁ በፍጥነት ያንን ሰው መበቀልን ትሻላችሁ። ለአምላካችሁ አሳልፋችሁ ከመስጠት ይልቅ፣ ክፋት ሲደርስባችሁ ከመታገስ ይልቅ በክፋት ትመልሳላችሁ። ይህ የውሸተኛው ማንነታችሁ ፍሬ ነው። ይህንን ነው መግደል አለብን እያልኳችሁ ያለሁት። አላህ ሱብሓነሁ ወተዓላም ይህንን ማንነታችሁን ትገድሉት ዘንድ ነው የሚሻው። እናንተ ይህንን እንደሆናችሁ ታስባላችሁ፣ ግን አይደላችሁም። እናንተ ውስጥ መልካምነት፣ ታጋሽነት፣ ፍቅር፣ ርኅራኄ የታተመው። ይህንን ገለጡት። ለመሞት ዝግጁ ሁኑ። እንግዲህ ሞትን ሕያዋን መሆን የምንችልበትን የአላህን ጥበብ ያብዛልን።